25% ዲስካውንት የተደረገላቸውን ሱቆች በመሸጥ ላይ እንገኛለን። ሰላም ተመልካቾቻችን እንደምን ከርማችኋል? ዛሬ የምንገኘው አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል ሲኤምሲ ሚካኤል ጀርባ ጋር የሚገኘው ሳይታችን ላይ ነው። እንግዲህ ይህ ሳይታችን እንደሚታወቀው 135,000 ካሬ ላይ ያረፈ ቦታ ሆኖ የራሱ ግራንድ ሞሎችን እና የመኖሪያ አፓርትመንቶችን አንድ ላይ የያዘ ሳይት ነው። ዛሬ እንግዲህ የምናወራው ስለ ንግድ ሱቆች ይሆናል ማለት ነው። ግራንድ ሞል ነው እየገነባን ያለ ነው። እዚህ ግራንድ ሞል ላይ እንግዲህ ከ24 ካሬ እስከ 400 ካሬ ድረስ ማግኘት ይቻላል። ትንንሽ ሱቆችን ለተለያየ ፐርፐዝ የሚውሉ ሱቆች አሉ። ከነዚህ መካከል ለዲስፕሌዎች፣ ለሞባይል ቤቶች፣ ለጌጣጌጥ መሸጫ ቤቶች የሚውሉ ሱቆችን እየሸጥን እንገኛለን። ትልልቅ ካሬ ለምትፈልጉ ሰዎች ደግሞ ለባንክ፣ ለኢንሹራንስ፣ ለካፌ፣ ለሬስቶራንት፣ ለትልልቅ አገልግሎት የሚውሉ ሱቆችንም በመሸጥ ላይ እንገኛለን። እንግዲህ እነዚህ ሱቆች ቅድመ ክፍያ 25% ብቻ ከፍለው ባለሱቅ መሆን ይቻላል ማለት ነው። ከዛም በተጨማሪ ዲስካውንቶች አዘጋጅተናል። 15% ለሚከፍለን ሰው 7% ቅናሽ ያገኛል። እንደገናም በተጨማሪ 40% ለሚከፍለን ሰው 8% ዲስካውንት ማግኘት ይችላል። 55% መክፈል ለሚችል ሰው ደግሞ 11% ዲስካውንት ማግኘት ይችላል። ከዛም በተጨማሪ እንግዲህ 80% እና 90% ለሚከፍል ሰው እንደዚሁ ዲስካውንቶች ይኖሩናል። 100% ለሚከፍል ሰው ደግሞ 20% ዲስካውንት ማግኘት ይችላል። ከዚህም በተጨማሪ እስከ በዓል ድረስ የሚቆይ ዲስካውንቶችን አዘጋጅተናል። ይህም ማለት እንግዲህ ዳውን ፔመንት ለሚከፍለን ሰው አላ ደግሞ ቅድመ ክፍያ ለሚከፍል ሰው 25% ሲከፍል 5% ዲስካውንት የበዓል ማግኘት ይችላል። ከዛም በተጨማሪ ከፍ እያደረገ እየከፈለ ሲሄድ ቅድም ከነገርኳችሁ ዲስካውንቶች በተጨማሪ 5% ዲስካውንት ተጨማሪ ያገኛል ማለት ነው። ፐርሰንት ለሚከፍል ሰው እኛ ደግሞ 25% ዲስካውንት በማድረግ ላይ እንገኛለን ማለት ነው። 135,000 ካሬ ላይ የተለያየ የመኖሪያ አፓርትመንቶች በብዛት ይገኛሉ። ይህም ማለት ብዙ አይነት እንቅስቃሴዎች አሉ ማለት ነው። እንግዲህ ሳይት ላይ የንግድ ሱቅ ገዛችሁ ማለት ገበያውን አብራችሁ እንደገዛችሁ ማሰብ ይኖርባችኋል ማለት ነው። ከዚህም በተጨማሪ የመኖሪያ አፓርትመንቶችን ለምትፈልጉ ሰዎች እዚህ ሲኤምሲ ሳይት ላይ እና እንደገናም ደግሞ አያት አካባቢ፣ መሪ አካባቢ እና መሀል ከተማ ለምትፈልጉ ሰዎች ደግሞ ካሳንቺስ እና 4 ኪሎ ጋር የመኖሪያ አፓርትመንቶች በመሸጥ ላይ እንገኛለን። ለዛሬ የነበረን ቆይታ ይሄንን ይመስላል። እንግዲህ እዚህ ሀገር ላላችሁ ከዚህ ሀገር ውጭም ደግሞ ያላችሁ ሰዎች ዋትስአፕ ላይ፣ ቴሌግራም ላይ ልታወሩኝ ትችላላችሁ። ከዛም በተጨማሪ ደግሞ ሳይት ጉብኝት ለምትፈልጉ ክሊያንቶቻችን በ0991 82 0805 ላይ በመደወል ዲቴል ኢንፎርሜሽኖችን የማጋራችሁ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ሰላም።